በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች ይህን ትምህርት የምትመለከቱ ሁሉ በልዑል እግዚአብሔር ሰላምታ እንደምን ቆያችሁ? አሜን። ምሕረት ቸርነቱን አብዝቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። በሚኖረን ጊዜ በማቴዎስ ወንጌል ምዕራፍ 17 ላይ ከቁጥር 21 ጀምሮ በሚገኝ ታሪክና ኃይለ ቃል መነሻነት በቀሪው ሰዓት የእግዚአብሔርን ቃል እንማራለን። እግዚአብሔር አምላካችን በቸርነቱ በምህረቱ ቀሪውን ሰዓት ባርከው ቀድሶ እንዲያስተምረን እንዲመክረን እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። የትምህርታችን ርዕስ የሚሆነው እኛ ልናወጣው ያልቻልነው ለምንድን ነው የሚል ይሆናል። ይህንን ጥያቄ አባቶቻችን ቅዱሳን ሐዋርያት ለአምላካችን ለኢየሱስ ክርስቶስ ከጠየቋቸው ብዙ ጥያቄዎች አንዱ ነው። እንግዲህ አሁን የያዝነው ወቅት የጾም ወቅት ነውና በዚህ ርዕሰ ጉዳይ መነሻነት ከዚሁ ወቅት ጋር የተያዘ ትምህርት እንማራለን። እግዚአብሔር በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። የማቴዎስ ወንጌል ምዕራፍ 17 ሲጠቀስ ብዙ ጊዜ በመጀመሪያ መጽሐፍ ቅዱስን የሚያውቅ ሰው አይምሮው ላይ የሚመጣው የደብረ ታቦር ታሪክ ነው። አምላካችን ኢየሱስ ክርስቶስ በታቦር ተራራ ላይ ሦስቱን የምስጢር ሐዋርያት ቅዱስ ጴጥሮስን፣ ቅዱስ ያዕቆብና ቅዱስ ዮሐንስን ይዞ ወደ ረጅሙ የታቦር ተራራ ይዟቸው ወጣ። በዚያም ብርሃነ መለኮቱን አሳየ፣ ምስጢረ መለኮቱን ገለጠላቸው። ነቢያቱን ቅዱሳኑን እነ ሙሴና ኤልያስን በዚያ ተራራ ላይ እንዲገኙ አድርጎ ትልቅ ተአምር የተፈጸመበት ታሪክ የተጻፈው በዚህ ምዕራፍ ላይ ነው። አምላካችን ኢየሱስ ክርስቶስ ሦስቱን የምስጢር ሐዋርያት ጴጥሮስን፣ ያዕቆብና ዮሐንስን ይዟቸው ወጥቶ በነበረበት ወቅት እነዚህ ሐዋርያት ባዩት ነገር እጅግ በጣም ተደስተው እንደውም ከነሱ መካከል አፈ ጉባኤ የነበረው ለጥያቄም ለመልስም ለእምነትም ለስህተትም በጣም ፈጣን የነበረው ሁላችን የምናውቀው ቅዱስ ጴጥሮስ ነውና ቅዱስ ጴጥሮስ ጌታ ሆይ በዚህ መኖር ለእኛ መልካም ነው ብሎ ሁሉ ጥያቄ ጠይቆ ነበር። ቅዱስ ጴጥሮስ ይህንን ሲለው ድምፅ ከደመና መጣ፣ የምወደው ልጄ ነው እርሱን ስሙት የሚለው የእግዚአብሔር አብ ቃል ተነገረ ማለት ነው። ይሄ ታሪክ ከተፈጸመ በኋላ ነው አሁን ወደምንፈልገው ታሪክ የምንመጣው። እንግዲህ ቅዱስ ጴጥሮስ በዛ ተራራ ላይ ለመቆየት የጠየቀው ጥያቄ ተሳክቶለት ቢሆን ኖሮ ሁለት ችግሮች ይፈጠሩ ነበር። የመጀመሪያውና ዋነኛው ችግር እሱ እንደፈለገው ጴጥሮስ እንደፈለገው ጌታችን ከሙሴ እና ከኤልያስ ጋር እና ከሦስቱ ሐዋርያት ጋር በዚያ ተራራ ላይ ለመኖር ፈቃደኛ ቢሆን ኖሮ የሰው ልጅ ድህነት አይፈጸምም ነበር። አባታችን አባ ጊዮርጊስ ዘጋስጫ የተባለው አባት መጽሐፈ ምስጢር በተባለው ድርሰቱ ምን ይላል? ጴጥሮስ ሆይ በዚህ መሆን ለእኛ መልካም ነው አልክ። ልክ ነው። ለአንተ በዛ ተራራ ላይ ከክርስቶስ ጋር ብትኖር ለአንተም ለወንድሞች ለሐዋርያትም መልካም ነው። ነገር ግን ለእኛ ለሰው ልጆች ሁሉ ደግሞ መልካም አይደለም፣ ለአንተም ጭምር። ምክንያቱም እኛ የምንድነው ክርስቶስ በታቦር ተራራ ላይ ቢኖር ሳይሆን በቀራንዮ ቢሰቀል ነው። ስለዚህ በዚያ ተራራ ቀርቶ ቢሆን ኖሮ የሰው ልጅ ድነት አይፈጸምም ነበር ብሎ በመጽሐፈ ምስጢር ድርሰቱ ከቅዱስ ጴጥሮስ ጋር ሲነጋገር እናገኘዋል። ሁለተኛው ችግር ግን ይህንን የታቦር ተራራ ታሪክ እንድናነሳ ያደረገን አሁን የጠቀስነው ኃይለ ቃል የተጻፈበት ታሪክ ጋር የተያያዘ ነው። ሦስቱን ሐዋርያት ክርስቶስ ይዟቸው ሲወጣ 9 ሐዋርያት ከተራራው ስር ቀርተው ነበረ። ቅዱስ ጴጥሮስ እንዳለው በዚያ ተራራ ላይ ቢቀሩ ኖሮ 9 ሐዋርያት እጅግ በጣም ሊወጡት የማይችሉት ችግር ውስጥ ገብተው ነበረ፣ እየተጠባበቁ ነበር። ምንድን ነው ይሄ ችግር ብለን ስንጠይቅ ጋኔን የያዘውን ልጁን ይዞ የመጣ አንድ ሰው ለሐዋርያቱ ጋኔን እንዲያወጡለት እና ልጁን እንዲፈውሱለት ጠይቋቸው አምጥቶ ነበር። 9 ሐዋርያት ከእግረ ደብር ሆነው ከተራራው ስር ሆነው በዚያ ሕፃን ላይ በዚያ ብላቴና ላይ ያደረውን ርኩስ መንፈስ ሊያወጡ ሞክረው አልቻሉም ነበር፣ ተጨንቀው ነበር። ስለዚህ ጴጥሮስ እንዳለው በዚያው ቀርተው ቢሆን ኖሮ እነዚህ ሐዋርያት በዚህ ሕዝብ መካከል እንደተዋረዱ በቀሩ ነበር እና አምላካችን ኢየሱስ ክርስቶስ በታቦር ተራራ ላይ ክብሩን እየገለጠ ቢሆንም ደግሞ ስለተጨነቁት ወገኖቹ ያስባልና ከተራራው 3ቱን ሐዋርያት ይዞ ወረደ ማለት ነው። እንግዲህ እንደምናውቀው አባቶቻችን ቅዱሳን ሐዋርያት ሥልጣነ ክህነት ተሰጥቷቸዋል። አምላካችን ኢየሱስ ክርስቶስ ማሰር መፍታትን፣ ኃጢአትን ይቅር ማለትን ሥልጣን ሰጥቷቸዋል። ከዚያ ውጭ ደግሞ በማቴዎስ ወንጌል ምዕራፍ 10 ከቁጥር 8 ላይ ሙታንን አንሱ፣ ድውዮችን ፈውሱ፣ አጋንንትን አውጡ ብሎ ሥልጣንን ሰጥቷቸው። ስለዚህ ቅዱሳን ሐዋርያት አጋንንትን የማውጣት ሥልጣን ነበራቸው፣ ሙት የማስነሳት ሥልጣን ነበራቸው፣ አድርገውታልም።
ሐዋርያት ብቻ ሳይሆኑ 72ቱ አርድእት ብለን በትውፊት 72 እንላቸዋለን። 70 ይላል መጽሐፍ ቅዱሱ። እነዚህን አርድእት በሉቃስ ወንጌል ምዕራፍ 10 ከቁጥር 11 ላይ እንደዚሁ በተመሳሳይ ሁኔታ ከሐዋርያቱ ጋር ስልጣን ሰጥቷቸው አጋንንትን ሲያወጡ እንደነበር እናገኛለን። እንዲያውም አጋንንትን አውጥተው ሲመጡ ደስ ብሏቸው ጌታ ሆይ አጋንንት በስምህ ተገዙልን እያሉ በደስታ ሆነው ለክርስቶስ ሲነግሩት እናገኛለን። አምላካችን ምን አላቸው? አጋንንት ስለተገዙላችሁ ደስ አይበላችሁ፣ ስማችሁ በሰማያት ስለተጻፈ ግን ደስ ይበላችሁ ብሎ ሁሉ ገስጿቸዋል። በትክክልም የአምላካችን ንግግር ትልቅ ትምህርት ያለው ነው። ምክንያቱም አንድ ሰው በምድር ላይ ተአምር ቢሰራ ተአምሩን የሚሰራው በገዛ ችሎታው አይደለም፣ በጸጋው ነው፣ እግዚአብሔር በሰጠው እንጂ የእሱ በጎነት አይደለም። ስለዚህ በምድር ላይ ስሙ እንዲጻፍ ያደርገው ይሆናል እንጂ ተአምር ሰርቶ በሰማይ ላይ ጻፍ ይችላል ስሙ። ለዚህ ነው ጌታችን ጌታ ሆይ በስም አጋንንት አላወጣንምን ተአምራት አላደረግንምን ይሉኛል፣ እኔ ግን አላውቃችሁም እላችኋለሁ ያለው። ተአምር ማድረግ እንደ በጎ ስራ ተቆጥሮ በሰማይ ስለማያስቆጥርላቸው ጸጋቸው እንጂ የነሱ የባህሪ ሀብታቸው የባህሪ ስልጣናቸው ስላልሆነ ማለት ነው። እና አምላካችን ኢየሱስ ክርስቶስ እነዚህን ደቀ መዛሙርቱንና አርድእቱን አጋንንት አውጥተው ሲመጡ ምን አላቸው? ስማችሁ በሰማይ ስለተጻፈ ደስ ይበላችሁ። በምድር ቢጻፍ ምን ይጠቅማቸዋል? እውነት ነው። በምድር ላይ ዝነኛ የሆነ በምድር ላይ ስሙ የተጻፈ ሰው ብዙ አለ። ግን በአብዛኛው ሁሉም ማለት አይደለም፣ በአብዛኛው ምድር ሰውን ስሙን የምትጽፍለት ኃጢአት ሲሰራ ነው። በኃጢአቱ ነው በጣም ከፍተኛ ስም ያገኘው። በዚህ በዮሐንስ ወንጌል ምዕራፍ 8 ላይ ያለው እንደው ከዚህ ጋር እያይዘን ማንሳት እንችላለን። በዮሐንስ ወንጌል ምዕራፍ 8 ላይ ወደ ጌታችን አንዲት ዘማኝ ነበረች፣ ስታመነዝር አገኘናት ብለው ያመጧት ሴት እጅግ ወርቃማ የሆነ ውብ ታሪክ ተጽፏል። እና ይችን ሴት አምጥተው ሙሴ በሕግ እንድትወገር አዟል አመንዝራይቱና ይቺ ሴት ትወገር ወይስ አትወገር ምን ይመስልሃል ብለው ክርስቶስን ጠየቁት። ትወገር ቢል ጨካኝ ነው ምሕረት የለውም ሊሉ፣ አትወገር ቢል ደግሞ ሕግ አይጠብቅም ሊሉት አስበው አስልተው መጥተው ይህን ጥያቄ ጠይቁት። አምላካችን ግን ወደ መሬት አጎንብሶ ጻፈ ይላል። አጎንብሶ መልስ አልሰጣቸውም፣ ጻፈ። ወተወቱት። ሲጠይቁት ቀና ብሎ አያቸውና አሁንም በድጋሚ ጻፈና ከእናንተ ኃጢአት የሌለበት ሰው ቢኖር አስቀድሞ ይውገራት አለ። አንድ አንድ እያሉ ጥለው ሄዱ ማለት ነው። አምላካችን ኢየሱስ ክርስቶስ እንግዲህ በአባቶቻችን ሁሌም ሲተረጉሙ እንደምንሰማው የጻፈው ምንድን ነው? የሰዎቹን ኃጢአታቸውን ነው። ግን እንዴት አድርጎ የዛ ሁሉ ሰው ኃጢአት በዛ ደቂቃ ይጻፋል? እንዴት አድርጎ ጻፈው? ሊቃውንቱ ይህን ሲያብራሩ ምን ይላሉ? መጀመሪያ አምላካችን የጻፈው ስማቸውን ነበረ። አጎንብሶ ስማቸውን ጻፈ። ከዚያ ቀና አለ። መልሰው ሲጠይቁት ለሁለተኛ ጊዜ ደግሞ ጻፈ። ለሁለተኛ ጊዜ ሲጽፍ ደግሞ ከኦሪት አንድ ሕግ ነው የጻፈው። መጀመሪያ ስማቸውን መጻፉ ኃጥአን በምድር እንደሚጻፉ የተነገረው ትንቢት እንዲፈጸም ነው። ኤርምያስ ምዕራፍ 17 ቁጥር 13 ላይ የሕይወትን ውሃ ምንጭ እግዚአብሔርን ትተዋልና በምድር ላይ ይጻፋሉ ተብሎ ተነግሯል። እግዚአብሔርን የተዉ ሰዎች የሚጻፉት በሰማይ አይደለም በምድር ነው። ስማቸው በምድር ይጻፋል። ለሁለተኛ ጊዜ ግን ስማቸውን ከጻፈ በኋላ ሕግ ጻፈ። ኦሪት ዘሌዋውያን ምዕራፍ 20 ከቁጥር 10 ላይ አመንዝራውና አመንዝራይቱ አብረው ይገደሉ የሚል ሕግ አለ። ስለዚህ ጻፈ። አመንዝራውና አመንዝራይቱ አብረው ይገደሉ። እነዚህ ሰዎች ከዚህ ሴት ጋር አብረው አመንዝራው ስለነበር ትወገር ብለው በአመንዝራነቷ ትሙት ብለው መጥተው ሲከሷት ስማቸውን ጻፈውና እናንተም ከእርሷ ጋር ስላመነዘራችሁ በሕጉ መሰረት ደግሞ አብራችሁ ልትወገሩ ይገባቸዋል የሚለውን ሕጉን ሲጽፍ ያን ጊዜ ጥለው ሄዱ ማለት ነው። እና ኃጢአታቸውን ጻፈ ማለት ይሄ ነው። እንግዲህ ወደ ይህን ለምን አነሳ ነው? እነዚህ ሰዎች ስማቸው በምድር የተጻፈው ኃጢአተኞች ስለሆኑ ነው። ግን እውነተኛ ደስ ሊያሰኘን የሚገባው በሰማያት ስማችን መጻፉ ነው። በምድር ከመጻፍ በሰማይ መጻፍ ይበልጣል። እና አጋንን ተገዙልን ብለው ደስ ብሏቸው ሲመጡ አምላካችን በዚያ ተደስቷል። እንግዲህ እነዚህ ሁለት እውነታዎች የሚያስረዱን ሐዋርያት በተሰጣቸው ስልጣን አጋንንትን ያወጡ እንደነበረ ነው። ሐዋርያት ብቻ ሳይሆን አርድእትም ጭምር ደስ ተሰኝተው ለክርስቶስ እስኪናገሩ ድረስ በተደጋጋሚ አጋንንትን ያወጡ ነበር። አሁን ግን ባየነው በማቴዎስ ወንጌል ምዕራፍ 17 ላይ ስልጣን ተሰጥቷቸው አጋንንትን ያወጡ የነበሩት ሐዋርያት ሶስቱ የምስጢር ሐዋርያት ከክርስቶስ ጋር ወጥተው በነበረ ሰዓት 9ኙ በተራራው ስር ቀርተው ነበር። 9 ሆነው አጋንንትን ለማውጣት አልቻሉም ነበር። ይሄ እጅግ በጣም ከባድ ፈተና ነበር ለሐዋርያት። ከምን አንጻር ብንል ስልጣኑ አላቸው፣ ስልጣነ ክህነቱ ተሰጥቷቸዋል። አጋንንትን የማውጣት ስልጣን ችግር የለባቸውም። አውጡ ብሏቸዋል። በከንቱ የሰጧችሁትን ወይም በነፃ የሰጧችሁን በነፃ ስጡ፣ አጋንንትን አውጡ፣ ሙታንን አንሱ፣ ድዌዎችን ፈውሱ ብሎ አምላካችን በግልጽ ስልጣን ሰጥቷቸዋል። ስለዚህ የስልጣን ችግር የለባቸው፣ ስልጣነ ክህነቱ አላቸው።
ግን ሊያወጡ አልቻሉም። በውስጡ ብዙ ነገሮች አሉት። የመጀመሪያው ነገር ጸጋ ከእግዚአብሔር የሚሰጥ ሀብት ወይም ጸጋ ብዙ ጊዜ ሲቆይ የባህሪ ይመስለናል ወይም የራሳችን ይመስለናል። አንድ ሰው የመፈወስ ጸጋ ሲሰጠው ሀብተ ፈውስ ሊሆን ይችላል። ሌላም ጸጋ መንፈሳዊ ጸጋ የማስተማር፣ የመፈወስ፣ የመጸለይ፣ የመዘመር በተለይ ከሰዎች ጋር የተገናኘ አገልግሎት የመስጠት ጸጋ ሲሰጠው ያ ጸጋው የተሰጠው ሳይሆን የራሱ ይመስለዋል። ቅዱስ ጳውሎስ በመልእክቱ ምንትብከ ዘይነሳይ ካልከ ይላል። ከሌላ ያልወሰድከው ያንተ የሆነ ምን አለ ያልተቀበልከው ከእግዚአብሔር። እኛ ምንም ያልተቀበልነው ነገር የለንም። እኛ ራሳችንን ከእግዚአብሔር ተቀብለን ነው። የኛ የሆነ ነገር በእኛ የለም። ከነጻ ፈቃዳችን በስተቀር እግዚአብሔር ሁሉን ነገር ሰጥቶናል። ነጻ ፈቃድን ግን እኛ እንድንወስንበት ፈቅዶ ሰጥቶናል። እና ሰው የተሰጠውን ጸጋ ሲሰጠው የተሰጠው አይመስለውም፣ የራሱ ይመስለዋል። እና ሁሌም በቀላሉ መፈወስ የሚችል ሁሌም በዛ ጸጋው የፈለገውን ማድረግ የሚችል ይመስለዋል። ግን የማይችልበት ጊዜ አለ። ፍጡር ነውና ስጦታ ነውና የተሰጠው። እነዚህ ሐዋርያት ብዙ ጊዜ ፈውሰዋል። ዛሬ ግን መፈወስ አልቻሉም። ብዙ አጋንንትን አውጥተዋል፣ ሙት አስነስተዋል፣ ብዙ በሽተኞችን አይነ ስውራንን አብርተዋል፣ ሽባውን ተርትረዋል፣ ከአልጋው አስነስተዋል። አሁን ግን አልቻሉም። እና ሰው ፍጡር ነውና ምንም ጸጋ ቢኖረው የማይችልበት ቀን ይኖራል። የሥራ ልምዱ፣ የህይወት ታሪኩ ከዚህ በፊት ያደረገው ነገር ለዛሬ ላይሰራ ይችላል ከእግዚአብሔር የተሰጠ ሀብት እስከሆነ ድረስ። እና ጸጋ ይነሳል። አባታችን ቅዱስ ኤፍሬም የደረሰውን ውዳሴ ማርያም ሊቃውንት ሲተረጉሙ ሰአሊ ለነ ቅድስት ሆይ ለምኝልን የሚለውን ጸጋውን ክብሩን እንዳይነሳ ለምኝልን። ጸጋውን በምድር ክብሩን በሰማይ ማለት ነው። በሰማይ ክብሩን ያጣል ሰው፣ በምድር ደግሞ ጸጋውን ያጣል፣ የተሰጠውን ሀብት ያጣል። እና እንደዚህ ከመሆን እግዚአብሔር በቸርነቱ ይሰውረን። እና እነዚህ ሐዋርያት ብዙ ቀን ፈውሰዋል። ዛሬ ግን ሊፈውሱ አልቻሉም። አቃታቸው። ስልጣኑ አላቸው፣ ግን ዛሬ ይህን ማድረግ አልቻሉም። ይሄ የመጀመሪያው እውነታ ነው። ሁለተኛው ነገር አጋንንትን ማውጣት ያልቻሉት በሕዝብ ፊትና በጻፎችና ፈሪሳውያን ፊት ነው። ይሄ ደግሞ የበለጠ ከባድ ያደርገዋል። ልብ አድርጉ። ጻፎችና ፈሪሳውያን እንግዲህ ምሁራነ ኦሪት ናቸው። ኦሪትን የተማሩ ናቸው። መጽሐፍትን ያውቃሉ። ሐዋርያት ደግሞ እንደው በጣም ከጥቂቶቹ እንደ ናትናኤል ካሉት በስተቀር መጻሕፍትን የማያውቁ የገሊላ ሰዎች ናቸው። ይሁዳ ብቻ ነው የኢየሩሳሌም ሰው። ሌሎቹ የገሊላ የገጠር ሰዎች ናቸው። በዛን ወቅት በነበረው መልክዓ ምድር ገሊላ ገጠር ናት። ስለዚህ የገጠር ሰዎች ናቸው። አሳ አጥማጆች ናቸው። ትምህርት የላቸውም። የሚኮሩበት ተናግረው መጽሐፍ ጠቅሰው አፍ ማዘጋት የሚችሉበት ጥበብ የላቸው። ብቸኛ የነበረቻቸው ጸጋቸው የተሰጣቸው ሀብት ነው። አጋንንትን ማውጣት፣ ድውዮችን መፈወስ፣ ይህን ሰጥቷቸው ሙት ማንሳት ሰጥቷቸው ነበር። አድርገውትም ተደስተው ነበር፣ ሞገስ አግኝተው ነበር። አሁን ግን ከፈሪሳውያን ፊት መፈወስ አቃታቸው። ፈሪሳውያን ደግሞ በጸጋ ካልበለጧቸው በስተቀር በእውቀትማ የኖሩበት ነው፣ በክርክር መጽሐፍ በመጥቀስ እና እነዚህን የዋሃን ሐዋርያት ለማሸማቀቅና መጻሕፍት ለመጥቀስ ፈሪሳውያን የሚያክላቸው የለም። ስለዚህ እነሱ ፊት ይህን ተአምር ማድረግ አለመቻላቸው ደግሞ እጅግ በጣም ከባድ ነበረ። በሕዝቡም ፊት ቢሆን ከባድ ነው። ምክንያቱም እንደው የዛን ዘመን ሰው ብቻ ሳይሆን ባለንበትም ዘመን አንድ ሰው ለብዙ ጊዜ ፈውስ አድርጎ ብዙ ተአምራት ሰርቶ ብዙ ጸጋ ኖሮት ጥሩ ሀብተ ትምህርት ወይ የማስተማር ወይ ጥሩ የማገልገል ጥሩ የመስበክ ጥሩ የመምከር ጸጋ ኖሮት የመፈወስ ጸጋ ኖሮት ብዙ አገልግሎት ከሰጠ በኋላ የሆነ ጊዜ ላይ ያንን የሚያደርግበት ጸጋው ቢነሳውና ቢያቅተው ይሄ ሰው እኮ ለብዙ ዘመን አገልግሎናል፣ ይሄ ሰው እኮ ለብዙ ዘመን ፈውስን እግዚአብሔር በሱ አድሮ ይሰራ ነበር፣ ዛሬ እንደው ዕለት ጥሎት ነው እንጂ እንደዚህ የሆነው እንደው አንዳች ድክመት ገጥሞት ነው እንጂ እንዲህ አልነበረም ብሎ ያለፈውን የሚያስታውስለት ሰው የለም። ልክ ስትወድቅ እንደውም እስከ ዛሬ ያደረገውም በአጋጣሚ ነበረ ወይ በሌላ ነገር ነበር እንጂ ድሮም እኮ አይችልም ተብሎ ያለፈውን ሁሉ ታሪክ ነው የሰው ልጅ የሚሰርዘው እንጂ እስከ ዛሬ ያደረገውን አያስብም። እና ሕዝቡ ፊት ለሐዋርያት እጅግ በጣም ጭንቅ ሆኖባቸው ነበር። እንደ ሶስተኛው ነጥብ ምን ያህል ሐዋርያት መጨነቃቸውን ለማሳየት ነው። ለዘጠኝ ሆነው ደግሞ ጋኔን ማውጣት አለመቻላቸው። ለተናጠል እንዲያወጡ ስልጣን እያንዳንዳቸው ተሰጥቷቸው ሁለት ሆነው አርድእት ከሐዋርያትም በታች የሆኑት አርድእት ሁለት ሆነው ሄደው ጋኔን አውጥተው ሙት አንስተው ድውይ ፈውሰው መጥተዋል። ለዘጠኝ ሆነው ግን አልቻሉም። እንግዲህ እግዚአብሔር ከተለየው እግዚአብሔር እጁን ካላከለበት እንኳን 99 ብንሆን 1000 ብንሆን አንችልም።
ረድኤተ እግዚአብሔር ካልተጨመረበት በማህበር አንችለው። በግል ልታደርገው እግዚአብሔር ረድቶ ለብቻ ሆነህ ማድረግ የቻልከውን እግዚአብሔር ሀብቱን ጸጋውን ከኛ ካነሳ ግን ብዙ ብንሆን በማህበር ብንሰበሰብ ሆ ብንል መፍጠር አንችልም። ያንን ስራ መስራት አንችልም። ያለኔ ምንም ማድረግ አትችሉም ብሏል። ያለኔ ያለው ክርስቶስ እዛ መካከል አለመኖሩ አለ። መንፈሱን ረድኤቱን ጸጋውን ግን በዛ ሰዓት እንዲያወጡ አልቻሉም ነበር። ስልጣኑ አላቸው ግን ጸጋው ተሳናቸው ማለት ነው። እና ለ9 ሆነው አቃታቸው። ሌላው ስለ ጋኔኑ የሰሙት ነገር ደግሞ በጣም የሚያስፈራ ነበረ። እንግዲህ እንደ ጀማሪ እንደ ተማሪነታቸው አንደኛ ይህ ብላቴና ከህፃንነቱ ጀምሮ ነው ይህ ጋኔን እያሰቃየው ያለው አብሮ አደግ ጋኔን። ስለዚህ ከልጅነቱ ጀምሮ ያሰቃየው የነበረ መሆኑን መስማታቸው ብቻ ራሱ ሐዋርያቱን የዚህ ልጅ ታሪክና ይህ ልጅ ላይ ያደረው ርኩስ መንፈስ የቆየበት ዘመን ብዛት እምነታቸውን ይፈትነዋል። ይህንንማ እንዴት እንችላለን ከልጅነቱ ከሆነ እንዲሉ ያደርጋቸዋል። ሌላው ዲዳ መሆኑ ነው ደግሞ በጣም የሚገርመው። የርኩስ መንፈስ አይናገርም። የሚናገር ቢሆን ለማስለፍለፍ የት ነው ያስከው፣ መቼ ነው ያስከው፣ በሉጣ ለማለት ያመች ነበር። እሱ ግን አይናገርም። ስለዚህ የበለጠ ፈውሱን ለመፈጸም እጅግ ከባድ ሆኖባቸዋል። ሶስተኛው ነገር ይህን ልጅ አለ አባቱ ልጄን በጨረቃ ይጥለዋል አለ። በጨረቃ እየጠበቀ ሰዓት እያየ ልክ ጨረቃ ስትወጣ ምሉ ስትሆን ይህ ልጅ ይወድቃል። አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል አለ። አረፋ ያስደፍቀዋል፣ ጥርሱን ያፋጨዋል። ይሄ በራሱ ደግሞ ጉዳዩ የተወሳሰበ መስሎ እንዲታይ ያደርጋል። ለሐዋርያቱም ገና ጀማሪዎች እንደመሆናቸው በጣም የሚያስደነግጥ የሚያውክ ነው። ሊቃውንቱ የጨረቃውን ነገር ሲያብራሩት ጨረቃዋ መውጣት አለመውጣቷ አይደለም ልጁን የሚጥለው። ዲያብሎስ በእኛ ሕይወት ውስጥ በሰው ልጆች ሕይወት ውስጥ ከሚሰራቸው ብዙ ተንኮሎች እና ክፋቶች አንዱ ሰዎች ከሆነ ነገር ጋር የተያያዘ በሽታ ከሆነ ነገር ጋር የተያያዘ የሚጥል ነገር እንደመጣባቸው አስበው ያንን ነገር እንዲያመልኩ ማድረግ የዲያብሎስ ስራ ነው። ይሄ ከኦሪትም ጀምሮ ከዋክብት ይሄ ኮከብ ሲወጣ ነው የሚያምህ ተብሎ የተነገረው ሰው ልክ ያ ኮከብ ሲወጣ የሚያመው ከሆነ ያን ኮከብ እንደ አምላክ ማየትና የማሳመም ኃይል ያለው አድርጎ የማየት ዝንባሌ ያለው ልክ ጨረቃ ስትወጣ የሚጥለው መሆኑ ደግሞ ጨረቃዋ የሆነ ኃይል አላት። የእግዚአብሔር ፍጡርን የእግዚአብሔር ፍጥረታትን ከዋክብትን፣ ጨረቃን፣ ፀሐይን ከክፉ ነገር ጋር አያይዞ እግዚአብሔር የፈጠረው ነገር ሁሉ ብርሃን እንዲሰጥ እንጂ ሰው እንዲያሰቃይ አይደለም እና ከክፉ እንዲያዩና እስከ ማምለክ እንዲደርሱ ባታመልኩት ነው ያሳመማችሁ አይነት መልእክት ለማስተላለፍ ነው። ይሄ በየዘመኑ ለምሳሌ የሆነ ሰው የሆነ ቀን ላይ በወር ውስጥ የሆነ ቀን ላይ እርኩስ መንፈስ የሚጥለው ከሆነ ይሄ ቀን አይሆነኝም የሚሉ አሉ። በዚህ ቀን ከወጣው አደጋ ይደርስብኛል። ይሄ የዲያብሎስ ሴራ ነው። እግዚአብሔር የፈጠረው ቀን ሁሉ ቅዱስ ነው። እግዚአብሔር የሰራት ቀን ይህች ናት ነው የሚለው። ሁሉንም ቀን የሰራው እግዚአብሔር ነው። ሁሉም ቀን በጎ ከሰራንበት ቀንን ክፉም ደግም የምናደርገው እኛ ራሳችን ነን እና በጨረቃ ይጥለዋል የሚለው በራሱ ደግሞ የተወሳሰበ እና ወደ እሳት ወደ ውሃ ደግሞ ይጥለው ነበር። እንግዲህ ተመልከቱ የእግዚአብሔር ቸርነቱ ነው እንጂ ይሄ ልጅ በሕይወት መኖሩ እስካሁን ራሱ አንዴ ወደ እሳት አንዴ ወደ ውሃ ከጣለው ሰው በተኛበት ተመልካች በሌለበት ሰዓት ጋኔኑ አንስቶ ለምን አይጥለው? ይሄ ረድኤተ እግዚአብሔር ጠበቃውን ነው የሚያሳየው እና ይህንን ጋኔን አምጥቶ ፈውሱልኝ አላቸው። በፈሪሳውያን ፊት በሕዝቡ ፊት ሐዋርያት ተጨንቀው ዝም አሉ። ከዚህ በኋላ በዚህ ጭንቀት ላይ ያሉ ነው እንግዲህ ቅዱስ ጴጥሮስ እዛ ብንኖር መልካም ነው እያለ ሐሳብ የሚያቀርበው። እዛው ቢኖሩ የበለጠ ሐዋርያቱ ለባሰ ውርደት በተዳረጉ እምነታቸውን በተፈተነ ነበር። ከዚህ በኋላ ልክ አምላካችን ኢየሱስ ክርስቶስ ከተራራ ወረደ። በማቴዎስ ምዕራፍ 17 ላይ እና በማርቆስ ምዕራፍ 9 ላይ እናገኘዋለን ሙሉ ሐሳቡን። ታሪኮቹ ሁለቴን የተጻፉት እና ልክ ጌታችን ወደ እርሱ ሲመጣ የታመመው ልጅ አባት ወደ ክርስቶስ ቀረበ ይላል። ቀረበና ምን አለው? ጌታ ሆይ ልጄ ታሞብኛል አለ። ሁኔታውን አስረዳው። ከሕፃንነቱ ጀምሮ ይጥለዋል፣ አረፋ ያስደፍቀዋል፣ በጨረቃ ይነሳበታል፣ አንዴ ወደ ውሃ አንዴ ወደ እሳት ይጥለዋል ካለ በኋላ ወደ ደቀ መዛሙርትህ አመጣሁት፣ ሊፈውሱት አልቻሉም፣ ቢቻልህስ ልጄን ፈውስልኝ አለው ይላል። ቢቻልህስ የሚለው ቃል እንዴት ከባድ ነው! ለእግዚአብሔር ቢቻልህስ ተብሎ አይጠየቅም። ግን ይህ ሰውዬ አባቱ ሐዋርያቱ አለመቻላቸውን ሲያይ መምህራቸውንም እንደው ከቻልክ አንተ ብሎ በሐዋርያቱ ለካውና ጥርጣሬ ስለገባው ስለ ክርስቶስም ሁሉን ቻይነት ስላልተረዳ ቢቻልስ ልጄን ፈውስልኝ አለው። አምላካችን ኢየሱስ ክርስቶስ ይህን ጊዜ ቢቻልስ ትላለህ ለሚያምን ሁሉ ይቻላል አለው።
ያ ሰው አምናለሁ አለማመኔን እርዳው አለ። እንደምታድንልኝ አምናለሁ ግን ደግሞ እምነቴን ምሉ አይደለምና አለማመኔን እርዳው አለው። ከዚህ በኋላ አምላካችን ኢየሱስ ክርስቶስ የማታምን ጠማማ ትውልድ እስከ መቼ ታገሳችኋለሁ? እስከ መቼ ከእናንተ ጋር እኖራለሁ ብሎ ያንን ልጅ ወደ እኔ አምጡት አለ። ርኩስ መንፈሱ እንድትወጣ አዛለሁ፣ ወደ እርሱም ደግመህ እንዳትገባበት አለው። ያንን ልጅ ፈወሰው ማለት ነው። ስሙ የተመሰገነ ይሁን። አምላካችን ኢየሱስ ክርስቶስ የተናገረውን ቃል እስቲ እንመርምርና ደግሞ እንመልከተው። ሰውየው መጥቶ ደቀ መዛሙርትህ ልጄን ሊፈውሱት አልቻሉም ብሎ ክስ ነው ያቀረበው። የሾምካቸው ሐዋርያትህ ካህናትህ ማለት ነው። በዚያን ጊዜ የነበሩት ቀሳውስት ሐዋርያት ናቸው። ለቀሳውስቱ አምጥቼ ሰጠዋቸው፣ ቀሳውስቱ ሊፈውሱት አልቻሉም። ስልጣነ ክህነት የተሰጣቸው ሰዎች ሊፈውሱት አልቻሉም። ስለዚህ ብሎ ከሰሰ። ይህንን ክስ ሲያቀርብ ጌታችን የማታምን ጠማማ ትውልድ ብሎ እንዴት ሐዋርያቱን አይደለም የገሰጸው፣ ህዝቡን ነው። እንዴት አትፈውሱትም? እናንተ ስልጣን ሰጥቻችሁ አልነበር? ጸጋው ሀብቱ አልነበራችሁ? ለምን አልፈወሳችሁትም? ብሎ ሐዋርያቱን በህዝቡ ፊት አላስደነገጣቸውም፣ አልገሰጻቸውም። ህዝቡን ግን የማታምን ጠማማ ትውልድ አለ። እማታምን ጠማማ ትውልድ ብሎ ህዝቡን አለማመኑን ገሰጸ ማለት ነው። ከዚያ በኋላ ግን ታሪኩ ካለቀ በኋላ ህዝቡ ልጁ ተፈውሶ ከተበተነ በኋላ ሐዋርያት ደግሞ ቀርበው ሲጠይቁት ለምን ልንፈውስ አልቻልንም ሲሉት ስለ እምነታችሁ ማነስ ነው ብሎ ደግሞ ሐዋርያቱንም ገሰጻቸው። አሁን ይህ ሕፃን ልጅ ያልተፈወሰው በማን እምነት ጉድለት ነው? በህዝቡ ጉድለት ነው ወይስ በሐዋርያቱ ጉድለት ነው? የእምነት ጉድለት ነው የሚለውን እንድንጠይቅ ያደርገናል። ይሄ ከዚያ በፊት ግን የምናስተውለው አምላካችን ኢየሱስ ክርስቶስ ህዝቡ ካህናቱን ሲከሱ ጎሽ ልክ ብላችኋል፣ እኔማ ስልጣን ሰጥቻቸው ነበረ ግን አልተጠቀሙበትም፣ እንዲህ እያደረጉ እምነት እየጎደላቸው አልፈወሱም ብሎ ደቀ መዛሙርቱን ህዝቡ ፊት አልነቀፋቸው። ህዝቡን ነው የተናገረው። እማታምን ጠማማ ትውልድ ብሎ ህዝቡን ገሰጸ። ልክ ደቀ መዛሙርቱ ለብቻቸው መጥተው ደግሞ ሲጠይቁት ይሄ ጠማማ ትውልድ ምን ብሎ ይፈወሳል? እናንተ ልፈውስስ ብትሉ እኮ ህዝቡ ጠማማ ነው አያምንም አላለም። የገሰጻቸው ሐዋርያቱን ነው። ሐዋርያቱን ለብቻ ካህናቱን ማለት ነው፣ በዘመናችን ቋንቋ ካህናቱን፣ ቀሳውስቱን ለብቻ፣ አገልጋዮቹን ለብቻ ይገስጻቸዋል። በአንጻሩ ደግሞ ህዝቡን ለብቻ ይገስጻል። አሁን ተገለባብጧል። ህዝቡ ዛሬ ምን ጸጋ ያለው አለ ሲባል ራሱን ይነቀንቃል። አንተ ጠማማ ትውልድ ቢባል ግን አትሳደብ ብሎ ደግሞ ሊከፋው ይችላል። ስለዚህ አገለባብጠነዋል። አምላካችን ምን ማድረግ እንዳለብን ነገረን። ህዝብ እንደ ህዝብነቱ ይገሰጻል፣ ካህናቱ ወይም ሐዋርያቱ ደግሞ እንደ ሐዋርያነታቸው ይገሰጻሉ። ሁለተኛው ነገር እዚሁ ላይ የምናነሳው በማን እምነት ጉድለት ነው ይህ ልጅ ያልተፈወሰው ሲባል በሁለቱም ነው። ከሁለቱ አንዱ እምነት ቢኖራቸው ኖሮ ልጁ ይፈወስ ነበር። ህዝቡ ይሄ ሰውዬ ሐዋርያቱ ልጄን ይፈውስልኛል የሚል እምነት ኖሮት ቢሆን ኖሮ ሕፃኑን ያመጣው፣ ህዝቡን በዛ ያሉት ደግሞ አሳጣን ብለው በውስጣቸው ደስ ብሏቸዋል። ሐዋርያት መዋረዳቸው ማያምኑም አሉ፣ ፈሪሳውያንም አሉ፣ ለመንቀፍም ተመቻችቶላቸዋል። ግን በልባቸው ይፈውሱታል የሚል እምነት፣ ጥቂት እምነት በህዝቡ ልብ ውስጥ ቢኖር ኖሮ ምንም እንኳን ሐዋርያቱ ባያምኑም እንኳን የሐዋርያቱን አለማመን ሳይሆን የህዝቡን ማመን አይቶ እግዚአብሔር ይፈውስ ነበር። ካህናቱ በተሰጣቸው ስልጣን ላይ እምነት ባይጨምሩም እንኳን እምነት ባይኖራቸውም እንኳን ምንም ደካሞች ቢሆንም እንኳን የእነሱን ድካም ሳይሆን የህዝቡን እምነት አይቶ እግዚአብሔር በካህናቶች ፈውስን ይሰጣል። በተቃራኒው ደግሞ ሐዋርያቱ እምነት ኖሯቸው ህዝቡ ምንም ባያምን ኖሮ ደግሞ በህዝቡ እምነት ልጁን ይፈውሰው ነበር ብሎ ቅዱስ ዮሐንስ አፈወርቅ በማቴዎስ ወንጌል ትርጓሜው ላይ አብራርቷል። እንደውም ለዚህ ጥሩ ምሳሌ አስቀምጦልናል። በሁለተኛ ነገሥት ምዕራፍ 13 ላይ ታስታውሱ ከሆነ ኤልሳ የተባለ ነቢይ ከሞተ በኋላ ከተቀበረ በኋላ ማለት ነው፣ ሰዎች አንድን የሞተ ሰው አስከሬኑን ይዘው ተሸክመው ሊቀብሩ ሲሄዱ ድንገት አደጋ ጣዮች መጡባቸው። ልክ አደጋ ጣዮች ሲመጡባቸው ወርውረውት፣ አስከሬኑም ማለት ነው ወርውረውት ሮጠው ህይወታቸውን ለማትረፍ አመለጡ። የአንድ ሰው ሲወረውሩት ግን የወረወሩት ኤልሳ የተቀበረበት ቦታ ላይ ነው። ያ የሞተው ሰው የኤልሳ አጽም ላይ በወደቀ ጊዜ አፈፍ ብሎ ከሞት ተነሳና ያው አሁን ያገኛትን ህይወቱን ለማዳን እሱም ደግሞ ሸሸ ማለት ነው። አሁን የፈለግነው ነጥብ ግን ምንድን ነው? ይህ ሰው ኤልሳ ከሞተ በኋላ አስነሳው የሚለው ታሪክ ቅዱስ ኤፍሬም ሶርያዊ ምን ይላል? የጠፋ ሻማ ሌላን ሻማ ሊያበራ አይችልም።
እሱስ ሞቶ እንዴት ነው ለሌላው ሙት ሕይወት ሊሰጥ የቻለው? ይሄ የጻድቃን አጽም የቅዱሳን አጽም ምን ያህል የተቀደሰ ተአምር የሚሰራ መሆኑን ያስረዳል። ከእምነት አንጻር ግን ካየነው ይሄ ሰውዬ ከሞት የተነሳው ማን አምኖ ነው ብንባል 3 አካላት አሉ። ኤልሳ አለ፣ የሞተው የተወረወረው አስከሬኑ አለ እና ደግሞ የሸሹት ሰዎች አሉ። የሸሹት ሰዎች አምነው ነው ወደ ኤልሳ አጽም የጣሉት እንዳንል እነሱ ሕይወታቸውን ለማትረፍ ነው የሮጡት እንጂ ይፈወስ ብለው ኤልሳ ጋር ብለው አይደል ሊቀብሩት እንጂ ሊያስነሱት አልመጡ። ወረወሩት እንጂ ወስደው ለኤልሳ መቃብር ላይ እናሳርፈው አላሉ። ስለዚህ በእነሱ እምነት አይደለም። በሞቱ እምነት ነው የተነሳው እንዳንል ሞቷል፣ ሊያምን አይችልም፣ በሕይወት የለም። በኤልሳ እምነት ነው እንዳንል ኤልሳ ቀድሞ የሰራው ስራ እንጂ አሁን ሞቷል። በነፍስ በአጸደ ነፍስ ያማልዳል፣ እሱ በትክክል ሊያስኬድ ይችላል። ስለዚህ ቅዱስ ዮሐንስ አፈወርቅ ምን አለ? እግዚአብሔር ምንም እምነት ባይኖርም መፈወስ ይችላል ለሙታን ለሞቱት ሰዎች ስለሌሉ። ኤልሳ ግን በቀደመ ቅድስናው እና ባለው ቃል ኪዳን በአጸደ ነፍስ ባለው አማላጅነት ስራ ሊሰራ ይችላል። እነዚህ ሰዎች ግን ሕያዋን ናቸው። ልጁ የታመመበት ሰው ልጄ ይፈወስልኛል ብሎ ማመን የሚችልበት አይምሮ ተሰጥቶታል። ግን እሱ አላመንም። ሐዋርያቱም እንፈውሳለን የሚል ማመን የሚችሉበት አይምሮ ተሰጥቷቸው አላመኑም እና በሁለቱም በኩል ችግር ስላለ ፈዋሹም ተፈዋሹም ላይ የእምነት ጉድለት ስላለ ነው እግዚአብሔር ስራውን ያልሰራው ማለት ነው ብለው እነ ቅዱስ ዮሐንስ አፈወርቅን የመሳሰሉ ሊቃውንት አብራርተውታል ማለት ነው። ከዚህ በኋላ ሐዋርያቱ ህዝቡ ክርስቶስ ሕፃኑን ፈውሶ ከሸኘ በኋላ ካሰናበተ በኋላ ሐዋርያቱ ብቻቸውን ወደ ክርስቶስ ቀረቡ ይላል። ጌታ ሆይ እኛ ልናወጣው ያልቻልነው ለምንድን ነው አሉት ይላል። ይሄ ትልቅ ትምህርት አለው። ካህናት እንግዲህ ሐዋርያት ካህናት አይደሉ? አገልጋዮች አይደሉ? የእግዚአብሔር ካህናት የእግዚአብሔር አገልጋዮች ህዝቡ ፊት ብቻ አይደለም መጸለይ ያለባቸው፣ ህዝቡ ፊት ብቻ አይደለም አገልግሎት መስጠት ያለባቸው። ለብቻቸው ከክርስቶስ ጋር የሚሆኑበት ሰዓት ያስፈልጋቸው። ለብቻቸው ቀረብ ብለው ምንድን ነው የጎደለን? ሰብከን መመለስ ያልቻልነው ለምንድን ነው? ለንስሐ ማብቃት ያልቻልነው፣ አጥምቀን መፈወስ ያልቻልነው፣ ማስተማር ያልቻልነው፣ ሰውን ወደ እግዚአብሔር መምራት ያልቻልነው ለምንድን ነው? እኛ ልናወጣው ያልቻልነው ለምንድን ነው ብለው ቀረብ ብለው በጸሎት መጠየቅ እንደሚያስፈልጋቸው ያሳያልና ሐዋርያት ቀረብ ብለው ጠየቁት። ለምንድን ነው እኛ ልናወጣው ያልቻልነው? ይሄ ለምናገለግል ሰዎች ሁሉ ትምህርት ነው። ለምንድን ነው ቅዱስ ጴጥሮስ በአንድ ቀን 3000 ሰው አሳምኗል በአንድ ስብከት። እኛ በ3000 ስብከት አንድ ሰው ማሳመን ያልቻልነው ለምንድን ነው ብለን መጠየቅ አለብን። ጴጥሮስን ዶሮ አደለች ጮኻ ንስሐ እንዲገባ የቀሰቀሰችው? እኛ አሁን ያለን መምህራን ስንት ጊዜ እየጮኸን ለምንድን ነው ማንቀሰቅሰው ሰው? ለምንድን ነው መመለስ ያልቻልነው? ህዝቡስ ከዶሮ ጮኸት በላይ እልፍ ሰባኪያን ሲጮሁ እየሰማ ለምን ንስሐ አይገባም? እኛ ልናወጣው ያልቻልነው ለምንድን ነው ብሎ መጠየቅ ያስፈልጋልና ጠየቁት። ክህነቱ እያለን ለምን መፈወስ አቃተን? ስልጣን ሰጥተህናል፣ አድኑ ብለህናል፣ አጋንንትን አውጡ ብለህናል፣ ለምን አቃተን ብለው ጠየቁ። አምላካችንም 2 መልስ ሰጣቸው። አንደኛ ስለ እምነታችሁ ማነስ ነው አለ። ቅድም እንዳልነው ስለ ጋኔኑ የተነገራቸው ከልጅነቱ ጀምሮ ያሰቃየው ነበር። አረፋ ይደፍቃል፣ እንዲህ ሆነ፣ በጨረቃ ይጥል። ይሄ ሁሉ ታሪክ ሐዋርያቱን አስፈርቷቸዋል። ስለዚህ እምነታቸው ሳሳ። የሰናፍጭ ቅንጣት ታህል ነቅ የሌላት ማለት ነው እምነት ቢኖራችሁ ይህንን ተራራ ይህን ጋኔን ለማውጣት ተራራ መስሎ ገዝፎ ታይቷቸዋል። ግን ሂድ ብትሉት ወደዛ ሄድ ነበር። እምነት ነው ነቅ የሌለው እምነት፣ ጉድለት የሌለው እምነት ስለሌላችሁ ነው አላቸው። ሁለተኛው ግን አለ ይህ አይነቱ ከጾምና ከጸሎት በቀር አይወጣም አለ። ለምንድን ነው ልናወጣው ያልቻልነው ለሚለው የመጨረሻው መልስ ልታወጡት ያልቻላችሁት ይህ አይነቱ ጋኔን ከጾምና ከጸሎት ውጭ አይወጣም አለ። እዚህ ላይ በጣም ብዙ ትምህርት አለው። ስለ ጾም ማስተማሩ ብቻ አይደለም። ጸጋ እግዚአብሔር አጋንንትን ማውጣት ክህነቱ ስልጣኑ ተሰጥቷቸዋል። ግን ጸጋ እግዚአብሔር የተሰጠንም ቢሆን እንኳን ያለ ጾም ያለ ጸሎት ያ ጸጋ ሊሰራ አይችልም። እየበላ ያሻኸውን እየበላ ያሻኸውን እየጠጣ ባሻኸው ሰዓት እየተኛ ሳትጸልይ ሳትጾም አፈፍ ብለህ ከእንቅልፍ ተነስተህ ውጣ ብትለው ጋኔኑ ሊወጣ አይችልም። ያለ ጾምና ያለ ጸሎት ይህ አይነቱ አይወጣም አለ። መንፈሳዊ ጸጋ ሁልጊዜም እንደ እሳት እፍፍ መባል ይፈልጋል። በጾም በጸሎት ሁሌ ማፋፋም አለብን እንጂ ተዘልለን ተቀምጠን ረስተነው ዘንግተነው እኔ የሥራ ልምድ አለኝ ብዙ ጊዜ አድርጌዋለሁ ብለህ እንደ ሐዋርያት ውጣ ብትለው ሊወጣ አይችልም። በፈሪሳውያን ፊት ሊያዋርድህ ይችላል እንጂ አታወጣውም የሚለውን ነው የሚያሳየውና በትክክልም ስናየው
መንፈሳዊ ጸጋ ሁልጊዜም ጾምና ጸሎት ያስፈልገዋል። እምነት ብቻውን በቂ አለ። እምነቱን ቢኖራቸው ደግሞ አለ ጌታችን እኮ ስላለማመናችሁ ነው ያላወጣችሁት። ሌላው ግን አለ ዝንቱ ዘመድ አለ ይህ አይነቱ ጋኔን ይወጽ ዘንበለ በጾም ወበጸሎት፣ በጸሎትና በጾም ካልሆነ አይወጣም። እምነትም ኖሮ ሀብቱም ኖሮ ስልጣኑም ኖሮ ጾምና ጸሎት ግን ካልጨመርክበት ልታወጣው አትችልም ብሎ አምላካችን አስተምሯል። ጾምና ጸሎት የመጨረሻው መፍትሄ ነው። በቃ ሊወጣ ያልቻለ ነገር የሚወጣው በምንድን ነው? በጾምና በጸሎት ነው ብሎ ተናግረዋል። እንግዲህ አምላካችን ኢየሱስ ክርስቶስ ስለ ጋኔን ማውጣት ብቻ አይደለም ይህንን ትምህርት ያስተማረው። ሊቃውንተ ቤተክርስቲያን አምላካችን ኢየሱስ ክርስቶስ በምድር ላይ የፈወሳቸውን ፈውሶች ሁሉ መንፈሳዊ ትርጓሜ ይሰጧቸዋል። አይነ ስውር የነበረውን አይኑን ካበራለት በመንፈሳዊ ሲታይ አይነ ልቡናው የታወረውን አይነ ልቡናውን ያበራለታል፣ ብሩህ ያደርግለታል። እዝነ ልቡናው የተደፈነውን የልቡ ጆሮ የተደፈነውን የልቡን ጆሮ ለቃለ እግዚአብሔር ለወንጌል ይከፍትለታል። ሽባ የነበረው ማለት በጎ ስራ ለመስራት ልፍስፍስ የነበረውን ደካማ የነበረውን በነፍሱ ማለት ነው ያድነዋል። የዛ ምሳሌ ነው። በጨረቃ ይጥለዋልም መንፈሳዊ ትርጉም አለው። በጨረቃ ይጥለዋል ማለት የሆነ ነገር ሲከሰት ነው ይሄ ሰው የሚወድቀው። እንዲህ አይነቱ ጋኔል ያለ ጾምና ጸሎት ሊወጣ አይችልም። እንግዲህ እኛ ይህንን ወደ መንፈሳዊ ህይወት ስናመጣው ማለት ነው በጨረቃ የሚጥለው ሲባል ወደኛ ህይወት ስናመጣው እኛ በጨረቃ ነው። ጨረቃ መቼስ ሲመሽ ነው አይደለ? ይህንን ትምህርት የምትሰሙ ምዕመናን እስቲ እኔ በጨረቃ የሚጥለኝ ምንድን ነው ብላችሁ አስቡ። በጨረቃ የሚጥለኝ ማለት ሲመሽ ሊሆን ይችላል። ሲመሽ የሚነሳ አመል ያለው ሰው የለም። ሲመሽ የሚያገረሽ እንደው በጨረቃ የሚጥለው ሲባል እኮ አንስቶ አረፋ የሚያስደፍቀው ብቻ ማለት አይደለም። ኃጢአትም ሊሆን ይችላል። ሲመሽ ምን ሲያደርግ ነው የሚያመሸው እማመሸው ብሎ እያንዳንዱ ሰው ራሱ ማየት ያለ። በጨረቃ የሚጥለን ምንድን ነው? የግድ አረፋ ባያስደፍቀን የሚያሰራን አንዳች ክፉ ነገር የለም ወይ? ሱስ የለም ወይ? ክፉ ምግባር የለም ወይ? ጥላቻ የለም ወይ? በጨረቃ የሚጥል የግድ ሲመሽ ብቻ ላይሆን ይችላል። ደግሞ ጨረቃ የሆኑብን ነገሮች አሉ። አንድ ሰው ሲጠጣ ከሆነ ጠብጠብ የሚለው ሲጠጣ ከሆነ ወደ ኃጢአት የሚመራው የእሱ ጨረቃ መጠጥ ነው ማለት ነው። በእያንዳንዱ ሰው ህይወት ውስጥ መቼ ነው ይህንን ነገር ልላቀቀው የምችለው? ተመክሬ ተዘክሬ ሰዎች ነግረውኝ ወይ ደግሞ ሰዎች ባይነግሩኝ እኔና ፈጣሪ የምናውቀው ህሊናዬን ሁሌ የምወቅስበት ከዚህ ነገር መቼ ነው የምወጣው ምንለው አንዳች ልንላቀቀው ያልቻልነው ነገር ይኖራል። እንኳን እኛ ቅዱሳን እኮ ብለዋል። ቅዱስ ጳውሎስ ምን አለ? ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል? ምንኛ ጎስቋላ ሰው ነኝ አለ። ምን አይነት ጎስቋላ ሰው ነኝ? የምወደውን መልካም ነገር አላደርገውም አለ። የማልወደውን ክፉ ነገር ደግሞ አደርገዋለሁ አለ። ኃጢአትን አደርጋለሁ፣ ጽድቅ ደግሞ ሰራለሁ ብዬ ዝታለሁ፣ አልሰራውም። ምን አይነት ጎስቋላ ሰው ነኝ አለ። እንደዚህ ጎስቋላ የሆንን ማድረግ የምንፈልገውን ጽድቅ ማንሰራ ማድረግ የማንፈልገውን ኃጢአት የምንሰራ ልንላቀቀው እየፈለግን ዘንድሮስ እያልን እየዛትን በሚመጣው ዓመትስ እንዲህ አላረግም እተዋለሁ ይህን ነገር አላደርግም እያልን ምለን ተገዝተን መለወጥ ያልቻልነው ልናወጣው ያልቻልነው እኛ ልናወጣው ያልቻልነው የሆነ ነገር አለ። እንዴት ነው የሚወጣው ሲባል ይህ አይነቱ በጾምና በጸሎት ካልሆነ ሊወጣ አይችልም። ጾምና ጸሎት የመጨረሻ መፍትሄ ነው። በቃ ሊስተካከል ሊፈታ ያልቻለ ችግር የሚፈታው በጾምና በጸሎት ነው። እኛ ብዙ ጊዜ አይመስለንም። የትኛውም ችግር እንኳን በግለሰብ ደረጃ ይቅርና በሀገር ደረጃ ያለ ችግር በምን ይፈታል ቢባል በጾምና በጸሎት ነው። ይህን ትምህርት የምትሰሙ ምዕመናን በህይወታችን ውስጥ ልናወጣው ያልቻልነው እንደው ልንነቅለው ያልቻልነው የሆነ ነገር ካለ በቤታችን ውስጥ በኑሯችን ውስጥ በባህሪያችን ውስጥ ሰው እያየን የሚጠላብን ነገር ወይ ደግሞ እኛ ራሳችን የምንጠላው ምን ነው ይህን ነገር በተውኩት የምንለውን ነገር የምንነቅልበት የመጨረሻው መፍትሄ አምላካችን ኢየሱስ ክርስቶስ ራሱ የነገረን ጾምና ጸሎት። የሰማነውን በልቡናችን ያሳድርብን፣ የተማርነውን ለስሬት ያድርግልን። ይቆየን። የታተመ በልብ
በልባችን ጽላት ሞትን ገድሎ የሰጠን ሕይወት በአይሁድ በጽኑ ተንገላታ የፍቅር አባት ክርስቶስ የእኛ ጌታ ሥጋው ደግሞ ቅዱስ ደሙ ፈሰሰ ዕዳችንን በሞቱ ደመሰሰ። መች ይረሳል የዋለልን ውለታ ቸርነቱ እጹብ ፍቅሩ የጌታ የታተመ በልባችን ጽላት ሞትን ገድሎ የሰጠን ሕይወት እሷ አብዝቶ ወደደ ስለ ፍቅሩ ሞትን ገድሎ አዳነን። ባርነት ኃጢአትን ከእኛ ጥሎ ነፃ ወጣን በተስፋ ተሰጥቶ። መች ይረሳል የዋለልን ውለታ ቸርነቱ እጹብ ፍቅሩ የጌታ የታተመ በልባችን ጽላት ሞትን ገድሎ የሰጠን ሕይወት ሰላማችን የድንግል ማርያም ፍሬ ይገባዋል ምስጋናና ዝማሬ ስለ ፍቅሩ ስላረገልን ሁሉ ተገኙለት ፍጥረታት ዝማት በሉ። መች ይረሳል የዋለልን ውለታ ቸርነቱ እጹብ ፍቅሩ የጌታ የታተመ በልባችን ጽላት ሞትን ገድሎ የሰጠን